ጋይስ ከምታስቡት በላይ በቲክቶክ እና በዩቲዩብ ገንዘብ መስራት በጣም ቀላል ሆኗል። እናንተም እንዴት አድርጋችሁ መስራት እንደምትችሉ ስቴፕ ባይ ስቴፕ በዚህ ቪዲዮ ካስከፈ ፕራክቲካሊ እየሰራው አሳያችኋለሁ። ወደ ቲክቶክም ሊሆን ይችላል፣ ወደ ዩቲዩብ ሊሆን ይችላል። ጭናችሁ እናንተ በቲክቶክም በዩቲዩብ ዶላሮችን መሸብሸብ ትችላላችሁ ጋይስ። በዚህ ቪዲዮ የማወራችሁ በቲክቶክ ወይንም በዩቲዩብ እንዴት ገንዘብ ይሰራል የሚለውን እኔ ለማወቅ ዲፑን ሙሉ ሀቤቴ ቁጭ ብዬ ያለምንም ስራ 5 ወር ፈጅቶብኛል። ስለዚህ የማወራችሁ ነገር ዝም ብዬ ድንገት ብድግ ብዬ እንዳመጣልኝ ወይንም ዝም ብዬ አይደለም ማወራችሁ ማለት ነው። በተግባር 5 ወር የፈጀብኝ እናንተ እንዴት አድርጋችሁ መስራት እንደምትችሉ ፕራክቲካሊ በተግባር አሳያችኋለሁ። አሁን እንደዚህ ነው እንደዛ ነው እያልኩኝ ጊዜያችሁን ማባከን አልፈልግም። ቀጥታ በተግባር እንዴት እንደሚሰራ ላሳያችሁ። በመጀመሪያ ወደ ቲክቶክ እንሂድና አንድ የቲክቶክ ቻናል ላሳያችሁ። ይሄን ቻናል አንድ ጊዜ ይዩት። ይሄ ቻናል 946,000 ፎሎወር አለው፣ 6.4 ሚሊዮን ላይክ አለው። ኢንተርናሽናል ቻናል ነው። በኢንተርናሽናል በውጭ ሀገር የተከፈተ ቻናል ነው። ኢንተርናሽናል ቻናል ነው ማለት እንግዲህ ዶላሮችን ወይም ገንዘብ ይሰራል ማለት ነው። ዘንድ አሁን ይሄ ቻናል እንዴት ነው የሚሰራው የሚለውን ስቴፕ ባይ ስቴፕ ብሬክዳውን እያደረኩኝ ያሳያችኋለሁ። እኛም ይሄን የመሰለ ቻናል ቢውልድ አድርገን ኢን ሚሊዮን ቪው ማግኘት እንችላለን ማለት ነው። ቪዲዮዎቹ ምንድናቸው ብላችሁ ዝቅ አድርጋችሁ ስታዩት እዩት። እንግዲህ ይሄ ቪዲዮዎች ያገኘውን እይታ ማለት ነው 23.4 ሚሊዮን፣ 38.6 ሚሊዮን፣ 153 ሚሊዮን ኢቭን ራሱ ወደታች ዝቅ ብላችሁ እስከ መካከል ድረስ ቪዲዮዎቹን ብታዩ ተመሳሳይ ናቸው፣ ግን ግማሽ በግማሽ በሚባል ደረጃ በሚሊዮን ታይተውለታል ይሄ ቪዲዮ። ይሄ ቪዲዮ የሚሰራው የሚገርመው ነገር በሚሊዮን መታየቱም ሳይሆን 100% ፍሪ በሆነ ኤአይ ነው የሚሰራው። ዘንድ እነዚህ ቪዲዮዎችን እንዴት አድርገን ነው የምንሰራው የሚለውን ፕራክቲካሊ እያንዳንዱን አሳያችኋለሁ። የቪዲዮ አይዲያ ምንድን መሰላችሁ? የተለያዩ ምግቦችን ስንበላ ጠቃሚ ምግቦችና ጎጂ ምግቦችን ስንበላ በውስጣችን አሳድረው ምን አይነት ተጽዕኖ እንደሚያመጡብን ምን አይነት ጥቅም እንደሚሰጡን እሱም ማሳየት ነው። ለምሳሌ የመጀመሪያው እንቁላል ነው መሰል ይበላል። የሁለተኛው ነጭ ሽንኩርት ነው መሰል ይበላል። እዚህ ጋር ነጭ ሽንኩርት ሶስተኛው ይበላል። ወደታች ዝቅ ብላችሁ ስታዩ ሙዝ ይበላል፣ አቮካዶ ይበላል፣ ማንጎ ይበላል፣ እዚህ ጋር ሲጋራ፣ ዝንጅብል ምናምን። ስለዚህ በጣም ቀላል ነው አሰራሩ። ስቴፕ ባይ ስቴፕ ብሬክዳውን እያደረኩኝ ያሳያችኋለሁ። እኛም ኢንተርናሽናል ቻናል ከፍታችሁ እንደዚህ ቢውልድ ያደርጋችሁ በሚሊዮን ታይታችሁ ዶላሮችን በቀላሉ መስራት ትችላላችሁ። በእርግጠኝነት ይሄ ቻናል ከቲክቶክ ብቻም ሳይሆን ዩቲዩብ ይኖራል፣ በዩቲዩብም ኢን ሚሊዮን ይሰራል ማለት ነው። ዘንድ እንዴት ነው የሚሰራው የሚለውን ቀላል 6 ስቴፖች አሉ። እነሱን ስቴፖች ተከትለን በትክክል ይህን ቻናል እንሰራዋለን ማለት ነው። ቪዲዮውን እስከ መጨረሻው ይዩት። እንደምታዩት እነዚህን ስቴፖች ከተከተልን ቅድም ያሳየኋችሁን ቻናል ወይም ያሳየኋችሁን ቪዲዮ መስራት እንችላለን ማለት ነው። የመጀመሪያው ምንድነው? ፕሮምፕት ያስፈልገናል። ፕሮምፕት ደግሞ 100% በትክክል ያንን ቪዲዮ የሚሰራልን የራሴ ፕሮምፕት አለኝ። ፕሮምፕት እንሰጣችኋለሁኝ። ሁለተኛው ደግሞ ፍሪ ቪፒኤን ያስፈልገናል። አሜሪካን ቤዝድ ያደረገ ብዙዎቹ ኤአይ ከሀገር ውስጥ ስለማይሰሩ ዘንድ የአሜሪካን ቪፒኤን እንጠቀማለን። እሱንም 100% ፍሪ በሆነ ኤአይ ነው የምንሰራው። ሶስተኛው ደግሞ ምንድነው? ፍሪ ኤአይ እንጠቀማለን። ይሄንም 100% ፍሪ የሆነ ኤአይ ነው የምንጠቀመው፣ ምንም እንዳያሳስባችሁ። አራተኛው ደግሞ እነዚህን ተጠቅመን ፕሮምፕት ተጠቅመን ቪፒኤን አብርተን ፍሪ ኤአዮችን ተጠቅመን በትክክል ያንን የሚመስል ቪዲዮዎችን ጀነሬት እናደርጋለን። የአራተኛው ማለት ነው። አምስተኛው ደግሞ አትራክት በሚያደርግ መልኩ ጀነሬት ያደርግናቸውን ቪዲዮ ሲኩዌንሱን በጠበቀ መልኩ በትክክል ኤዲት እናደርጋለን። የስድስተኛው ደግሞ ከቪዲዮ መጨረሻ የምነግራችሁ ናት። በጣም ወሳኝ ናት። ዩቲዩብ ላይ ወይንም ቲክቶክ ላይ ገንዘብ መስራት የምትፈልጉ ሰዎች እቺ በጣም ትጠቅማችኋለች። ዘንድ አሁን ምንድነው የምናደርገው? የመጀመሪያው ፕሮምፕት ያስፈልገናል እንዳልኳችሁ። ወደ ፕሮምፕቱ ልሂድና ከቴሌግራም ቻናል ላይ ያስቀምጥላችኋለሁ። ፕሮምፕት እንደምታዩት የስሪዲ ሳይንስ አኒሜሽን መስሪያ ፕሮምፕት የሚል ነው። ይችን ፕሮምፕት ከኔ ቴሌግራም ላይ ያስቀምጥላችኋለሁ እንዳልኳችሁ። ሊንኩን ዲስክሪፕሽን ታገኙታላችሁ የቴሌግራም ቻናሌን። ዘንድ ወደ ቴሌግራም ከገባችሁ በኋላ እንደምታዩት ከኔ ቴሌግራም ከገባችሁ በኋላ የስሪዲ ሳይንስ አኒሜሽን መስሪያ ሲስተም ፕሮምፕት የምትል እዚህ ጋር አለች። ይችን አንድ ጊዜ ስትነኳት ዘንድ እንደምታዩት እዚህ ጋር ተከፍትላችኋለች። ይችን ሙሉ ለሙሉ ሰሌክት አድርጋችሁ ኮፒ አድርጋችሁ መጠቀም ትችላላችሁ ማለት ነው። እንደምታዩት እዚህ ጋር ሙሉውን ኮፒ ታደርጓታላችሁ። ተመሳሳይ ነው ቅድም እንዳሳየኋችሁ። ይህ ፕሮምፕት ጋር ተመሳሳይነት ይሄን ራሱ ነው ያስቀመጥኩላችሁ። ዘንድ አሁን ምንድነው የምናደርገው? ይሄን ከታች እስከ ላይ እስከ መጨረሻው ድረስ እንደዚህ እናደርግና ሰሌክት አድርገን ኮፒ እናደርገዋለን። ዘንድ እንደዚህ አድርገን ኮፒ ካደረግን በኋላ ቀጥታ ወዴት እንሄዳለን? ወደ ቻትጂፒቲ እንሄድና ቻትጂፒቲ ከፍተን ይሄን ፕሮምፕታችንን እንሰጣለን። ፔስት እናደርግለትና እዚህ ጋር እንሰጠዋለን ቻትጂፒቲ። ዘንድ እንደምታዩት ቻትጂፒቲ ምን ይለናል? ፕሊዝ ኢንተር ዘ ኔም ኦፍ ፉድ ኤንድ ድሪንክ ይላል። ይቺ ፕሮምፕት ዝም ብላ ፕሮምፕት ብቻ ሳይሆን ሲስተም ነው። ምን ማለት ነው ሲስተም ነው ስላችሁ? ወደ ቅድሙ ቻናል እንሂድና ላሳያችሁ። አሁን ለምሳሌ ወደ ቅድሙ ገባነ።
ይሄ ቻናል እንደምታዩት ሲስተሙ አንድ ነው። የሚለያየው የቪዲዮ ምንድነው? ቪዲዮ ተመሳሳይ ሆኖ ምግቦቹ ብቻ ናቸው የሚለያዩ። እዚህ ጋር እንቁላል ይበላል እንዳልኳችሁ፣ ቀይ ሽንኩርት ይበላል። በቃ እስከታች ድረስ እስከ መጨረሻው ድረስ ብታዩት ተመሳሳይ ነው ቪዲዮ። ዘንድ ምንድነው የሚለያየው? ምግቦቹ ብቻ የሚበላው ምግብ ብቻ ነው የሚለያየው። ቻትጂፒቲ ምንድነው የሚለን እዚህ ጋር የሚጠይቀን ፕሊስ ኢንተር ዘ ኔም ኦፍ ፉድ ኦር ድሪንክ ይለናል። ስለዚህ እናንተ ይችን ሲስተም ተጠቅማችሁ 60፣ 70፣ 80 ቪዲዮ መስራት ትችላላችሁ ማለት ነው በዚች በአንዷ ፕሮምፕት ብቻ። እንዴት ነው የምታደርጉት? ይህን ቪዲዮ ለመስራት ብዙ ቪዲዮዎችን ለመስራት ለዛሬ እናንተ ለምሳሌ ሚልክ ወይንም ወተት እየጠጣ እንዲሰራላችሁ ከፈለጋችሁ ሚልክ ብላችሁ እዚህ ጋር ትሰጡታላችሁ። ለዛሬ ቪዲዮ ይሆናችኋል። ለነገ ቪዲዮ ከፈለጋችሁ ደግሞ ሌላ የሚበላ ትሰጡታላችሁ። ይችን ፕሮምፕት ኮፒ እያደረጋችሁ ኮፒ ፔስት እያደረጋችሁ ይችን ፕሮምፕት ብቻ እናንተ ምንድነው የምትቀያይሩት? ምግቦችን ብቻ ተቀያይራላችሁ። ከዚያ ምግቡን እየቀያየረ ቪዲዮውንም በምግቡ አይነት ይሰራላችኋል ማለት ነው። ተረድታችሁኛል ወይም አንደርስታንድ አድርጋችሁኛል ብዬ አስባለሁ። ዘንድ ከዚያ ምን አደርጋለሁ? አሁን ለምሳሌ ኢቲንግ አፕል ብዬ አፕል እየበላ እንዲያሳየን እዚህ ጋር ልስራና ላሳያችሁ። ዘንድ እዚህ ጋር ኢቲንግ አፕል ብዬ ሰጠሁት። ለዛሬ አሁን ለምሳሌ እኔ የአፕል ሰጠኝ። ለነገ ቪዲዮ መስራት ከፈለኩ ደግሞ ምን አደርጋለሁ? ሚልክ ብዬ ሰጠዋለሁ። ይሄን ኮፒ ያደርግና ለቻትጂፒቲ ሰጠዋለሁ። ወተት እየሰጣ እንዲሰራልኝ እፈልጋለሁ። ዘንድ ዛሬም ቪዲዮ ትለቃላችሁ፣ ነገም ቪዲዮ ትለቃላችሁ። ነገ ኮንሲስተንሲ በሆነ መልኩ ትሰራላችሁ ማለት ነው፣ የእናንተ ስንፍና ካልሆነ በቀር። ዘንድ ቻትጂፒቲ ምንድን ሰጥቶናል? እዚህ ጋር እንደምታዩት ኢሜጅ ፕሮምፕት ሰጥቶናል። 12 ኢሜጅ ፕሮምፕት ይሰጠናል። እንደምታዩት እዚህ ጋር 8፣ 9፣ 10፣ 11፣ 12 እዚህ ጋር 12 ኢሜጅ ፕሮምፕት ሰጥቶናል። ዘንድ ኢሜጅ ፕሮምፕታችንን ደግሞ ጀነሬት ካደረግን በኋላ ያንን ኢሜጅ ደግሞ ወደ ቪዲዮ የምንቀይርበት ምን ሰጥቶናል ማለት ነው? ቪዲዮ ፕሮምፕት ሰጥቶናል ማለት ነው። ዘንድ ቻትጂፒቲ ምን ሰጠን? 12 ኢሜጅ ፕሮምፕት ሰጥቶናል። 12 ደግሞ የቪዲዮ ፕሮምፕት ሰጥቶናል ማለት ነው። ዘንድ ስቴፕ 1ን በዚህ መልኩ አጠናቀቅን ማለት ነው። ስቴፕ 1 የፕሮምፕት ጉዳይ ጨረስን። ቀጣይ ምንድነው የምናደርገው? ፍሪ ቪፒኤን ነው ኮኔክት የምናደርገው ማለት ነው። ቀጥታ አሁንም ፍሪ ቪፒኤን ነው የምንጠቀመው 100%። ወደ ክሮም እንሂድና እዚህ ጋር ኤክስቴንሽን እንገባለን። እዚህ ጋር ኤክስቴንሽን የምትለው አንድ ጊዜ እንነካለን። እኔ እዚህ ጋር ኮኔክት የማደርጋቸው ሁልጊዜ ቪፒኤን ኮኔክት አድርጌ ነው ሁልጊዜ የምንጠቀመው። እናንተም ቀጣይ በጣም ብዙ ቪዲዮዎችን ስለምሰራላችሁ ብዙዎቹ ኤአይዎች በቪፒኤን ስለሆነ የሚሰሩት አሜሪካን ቤዝ ያደረጉ ስለሆነ እኔ ቀጣይ ቪዲዮ ሰራላችሁ ምናልባትም ቪፒኤን ብረሳ ራሱ እናንተ አብረታችሁ ነው መጠቀም ያለባችሁ ወይንም አብረታችሁ ነው የምትሰሩት። በጣም ብዙ ቫይራል የሚወጡ ቪዲዮዎችን እሰራላችኋለሁ። 5 ወር ቅጥቅጥ አድርጌ ቤቴ ቁጭ ያልኩበት ይሄን ለማወቅ ስለሆነ እናንተንም በደንብ እንድትሰሩ አሳያችኋለሁ ማለት ነው። እዚህ ጋር ማኔጅ ኤክስቴንሽን የሚለውን አንድ እንጫናለን። ከዛ እንደዚህ ከከፈታችሁ በኋላ እዚህ ጋር ትገቡና አርባን ቪፒኤን ብላችሁ እዚህ ጋር ሰርች ታደርጋላችሁ። ምንም ቀላል 100% ፍሪ ነው። እሱን ኮኔክት አድርገን ቀጥታ ወደ ኤአይ እንሄዳለን ማለት ነው። እዚህ ጋር አርባን ቪፒኤን ብለን ሰርች ታደርጋላችሁ። እዚህ ጋር ሎጎ አይችነች እቺ ትመጣላችኋል። እዚህ ጋር ዲቴልስ ኤንድ ሪሙቭ ነው የሚለኝ። ካሁን በፊት እኔ እንዳልኳችሁ ሁልጊዜ ስለምጠቀም ቪፒኤን ይችን ኮኔክት ታደርጓት ነው። እናንተ ስታርት ወይንም ኮኔክት የሚል ያመጣላችኋል። ኮኔክት ታደርጉታላችሁ። ከዚያ ትመለሱና እዚህ ጋር ስትገቡ አርባን ቪፒኤን ፕሮክሲ የምትላለች እቺን አንድ ጊዜ ትነኳታላችሁ። ከዛ እንደዚህ የተወሰነ ትቆይና ትከፍትላችኋለች። በጣም ቀላል ነው። ምንም የሚውሰበሰብ ነገር የለውም። ቀላል ነው ብዬ አስባለሁ። እንደዚህ ያመጣላችኋል። ከዚህ ከላይ ያለችውን ዩናይትድ ስቴትስ የምትለውን አንድ ጊዜ ትጫናላችሁ። የእናንተ ሌላ ሀገር ከሆነ ዩናይትድ ስቴትስ የምትለውን አንድ ጊዜ ትመርጦላታላችሁ። እንደምታዩት አርባን ቪፒኤን 100% አሜሪካን ቤዝድ ያደረገ ኮኔክት ያደርግልናል ማለት ነው ከትንሽ ደቂቃ በኋላ። ከዛም እንደዚህ አድርገን ቪፒኤን ኮኔክት አድርገን ከጨረስን በኋላ የቀጣዩ ስቴፕ ምንድን ነበር? የቀጣዩ ስቴፕ ደግሞ ፍሪ ኤአይ 100% ፍሪ ኤአይዎችን እንጠቀማለን ማለት ነው። ዘንድ የሶስተኛው ስቴፕ ደግሞ አሁን ወደ ክሮም ትመለሱና ምን ታደርጋላችሁ? ለዛሬ የምንጠቀመው ፍሎ ኤአይ ነው። ፍሎ ኤአይ አሪፍ ኢሜጅም አሪፍ ቪዲዮም ጀነሬት ስለሚያደርግልን በትክክል እዚህ ጋር ሰርች ባሩ ጋር ምን ብላችሁ ሰርች ታደርጋላችሁ? ጎግል ፍሎ ብላችሁ ሰርች ታደርጋላችሁ። ምናልባት እናንተ ካሁን በፊት ኮኔክት አድርጋችሁ ካላደረጋችሁት ቀላል ነው። ጎግል ፍሎ ብላችሁ እንደዚህ ስታመጡ አንድ ጊዜ ትጫኑታላችሁ። ከዚያም ቀላል ነው። እዚህ ጋር ሎጎ አይችነች እቺን አንድ ጊዜ እንነካታለን። ሎግ ሳይን አፕ ታደርጋላችሁ እናንተ ካሁን በፊት እየተጠቀማችሁ ካልሆነ እኔ እየተጠቀምኩ ስለሆነ ቀጥታ ያስገባኛል። ወደ ጎግል ፍሎ እንገባና ቪዲዮ ኢሜጃችንን ጀነሬት እናደርጋለን ማለት ነው። ያው እንደምታዩት ከፍቶልኛል። እዚህ ጋር ኒው ፕሮጀክት የምትላለች እቺን አንድ ጊዜ ኒው ፕሮጀክት የምትለውን ትከፍታላችሁ። እናንተ ኒው ፕሮጀክት ብቻ ነው የሚመጣላችሁ። ከታች ያሉትን ሴቲንጎች እቺን አንድ ጊዜ እንጫናታለን። ከዚያ እዚህ ጋር የሚያመጣልን ሴቲንጎች ማስተካከል ያሉብናል። እዚህ ጋር ኢሜጅ የምትለውን አንድ ጊዜ እንመርጠለታለን። ከዚያ ከታች ደግሞ 16:9 ወይንም 9:16 የሚላለ እኔ ለቲክቶክ እንደ ቲክቶክ ነው ላሳያችሁ የፈለግኩት። እናንተ ዩቲዩብ ላይ መጫን ከፈለጋችሁ በዩቲዩብ ዶላር መስራት ከፈለጋችሁ ዩቲዩብ የምትለውን 16:9 የሚሆን ትመርጡለታላችሁ። ለእንደኔ ደግሞ በቲክቶክ አሁን መስራት ከፈለጋችሁ ይሄን
9 በ16 የሚለውን ትመርጡለታላችሁ። ከዚያ እዚህ ጋር ደግሞ ናኖ ባናና 2 የሚለውን ከታች አንድ ስትነኩት ናኖ ባናና ፕሮ፣ ናኖ ባናና 2፣ ናኖ ባናና ቱሌት የምትላለች የሁለተኛውን ናኖ ባናና 2 የምትለው ነው የመረጥኩትን ትመርጡለታላችሁ። እዚህ ጋር x1 x2 የሚላለ x2 የሚለውን ትመርጡለታላችሁ ለኢሜጅ ስለሆነ። ለቪዲዮ ከሆነ ግን በኋላ እንቀይራለን አሳያችኋለሁ። እንደዚህ አድርገን ፍሎያችንን አስተካክለን ከጨረስን በኋላ ቀጥታ ወደ ቻትጂፒቲ እንሄድና ጀነሬት ያደረግነውን ኢሜጅ ፕሮምፕት አምጥተን ለፍሎያ እንሰጠዋለን። ቀጥታ ወደ ቻትጂፒቲ ገባሁኝ። ከዚያ የምናረኩኝ የመጀመሪያውን የኢሜጅ ፕሮምፕት ሰሌክት አደረግና ለፍሎያ ይሰጠዋለሁ። በጣም ቀላል ነው። በጣም አይ ቲንክ ግልጽ ይመስለኛል ሁሉም ያሳየኋችሁ ነገር። ከዚያ ቀጥታ ወደ ፍሎያ እንመለሳለን። ከዚያ እዚህ ጋር ኮፒ ያደረኩትን ፔስት አደረግለትና እዚህ ጋር ቀስት ምልክት አለች እሰጠዋለሁ ለፍሎያ ማለት ነው። ፍሎያ ስለዚህ ሁለት ኢሜጅ ጀነሬት ያደርግልን፣ አንዱን የተመቸንን እንመርጥና አንዱን አጥፍተን እናስቀምጠዋለን ማለት ነው። ከዚያ ፍሎያ ደግሞ እስከሚሰራልን አንዳንድ ነገር ልበላችሁ። በዚህ ቻናል ስቴፕ ባይ ስቴፕ በቲክቶክ እና በዩቲዩብ እንዴት ገንዘብ እንደምንሰራ በጣም ቫይራል የሚወጡ ቪዲዮዎችን ፕራክቲካሊ ዲቴል አሳያችኋለሁ ማለት ነው። ለቻናሉ አዲስ ከሆናችሁ አሁንም ሰብስክራይብ አድርጉት። የቴሌግራም ሊንኩ ከታች ያለላችሁ ዲያችሁ ቴሌግራሙን ጆይን አድርጉት። ለምን ብዙ ቪዲዮዎችን ስለምንሰራ ሊንክ እዚያ ስለማስቀምጥላችሁ ጆይን አድርጋችሁ ሬዲ ሆናችሁ ጠብቁኝ። በጣም አሪፍ ለዩቲዩብ ብትሉ ለቲክቶክ ብትሉ እንደፈለጋችሁ ኤአይዎችን ተጠቅመን እንዴት አድርገን ዶላር መስራት እንደምንችል ስቴፕ ባይ ስቴፕ አሳያችኋለሁ። ለ5 ወር ቤቴን ዘግቼ ቁጭ ብዬ የለፋሁበትን ያለምንም መደበቅ ለእናንተም አሳያችኋለሁ ማለት ነው። ያው እንደምታዩት ጀነሬት አድርጎ ጨርሶልናል። አንዱን የተመቸንን እናስቀምጥና አንዱን እናጠፋዋለን። እዚህ ጋር አሁን ለምሳሌ ኢንጌጅ ያደረጋችሁት ሰዎችን ይስባል ብላችሁ የምታስቡትን አንዱን ታስቀምጡና አንዱን ታጠፉታላችሁ ማለት ነው። ከዛ የመጀመሪያውን ፕሮምፕት ኢሜጅ እንደዚህ አድርጎ ጀነሬት ካደረግን በኋላ ቀጣይ ደግሞ ወዴት እንሄዳለን? ወደ ቻትጂፒቲ እንሄድና የሁለተኛውን ኮፒ እናደርግና እንሄድና ለፍሎያ እንሰጠዋለን ማለት ነው። እዚህ ጋር እንደ ቅድም እንደመጀመሪያው ምንም የሚካበር ነገር የለውም። ፔስት አደርግለታለሁ። ከዛ ይችን ቀስቷ ነካለሁኝ የሁለተኛውንም ኢሜጅ ጀነሬት ያደርግልናኛል ማለት ነው። ከዛም እንደምታዩት የሁለተኛውንም ኢሜጅ ጀነሬት አድርጎ ጨርሶልናል። አንዱን ኢንጌጅ ያደረገንን እንዳልኳችሁ እናስቀምጥና አንዱን እናጠፋለን። ይችን እናጥፋትና የመጀመሪያውን እናስቀምጠው። ከዚያ አሁንም ወደ ቻትጂፒቲ እንመለስና ምን እናደርጋለን? የሶስተኛውን የኢሜጅ ፕሮምፕት ኮፒ እናደርግና ለፍሎያ እንሰጠዋለን። ምንም ቀላል ነው። ኤአይ ሲሏችሁ የሆነ ኮንፊውዝ አትሆኑ። የሆነ ፕሮምፕት ሰጡታላችሁ፣ ያንን ፕሮምፕት ትሰጡታላችሁ። ከዚያ ቪዲዮም ሊሆን ይችላል የፈለጋችሁት ኢሜጅም ሊሆን ይችላል ጀነሬት ያደርግላችኋል። ዘንድ የሶስተኛውን ኮፒ ካደረግኩ በኋላ ወደ ፍሎያ እሄዳለሁኝ። ከዛ ከታች ቅድም እንዳሳየዋችሁ ፔስት አደርግለታለሁ። ይችን ቀስቷ ነካለሁኝ የሶስተኛውንም ኢሜጅ ይሰጠኛል ማለት ነው። ከዚያ የሶስተኛውን ጀነሬት እስከሚያደርግ ወደ ቻትጂፒቲ እንመለስና የአራተኛውን ኮፒ ያደረኩኝ። እኔ እነዚህ አራቱን ብቻ ላሳያችሁ። እናንተ ከ5 እስከ 12 ያለውን ሙሉን እዚህ እንደዚህ እያደረጋችሁ ኮፒ እያደረጋችሁ ለፍሎያ ትሰጡታላችሁ። እኔ ይሄ ቪዲዮ እንዳይረዝም ሙሉን ካሳየኋችሁ 1 ሰዓት ስለማይበቃ ይችን ብቻ እኔ አራቱን ብቻ ላሳያችሁና ቪዲዮ እንዴት አድርጋችሁ ጀነሬት ማድረግ እንደምትችሉ አራቱን ብቻ ላሳያችሁና እናንተ ከ5 እስከ 12 ያለውን አሁን ባሳየኋችሁ መሰረት ትሰሩታላችሁ። በጣም ቀላል ነው፣ ግልጽ ነው ብዬ አስባለሁ። ዘንድ ይሄን የአራተኛውን ልስጠውና ከዚያ በኋላ ቪዲዮ ጀነሬት አድርገን ኤዲት አድርገን የስድስተኛዋን ደግሞ ወሳኛዋን ቲፕ ነግሬያችሁ ቪዲዮአችንን እንጨርሳለን ማለት ነው። ያው እንደምታዩት የሶስተኛውን ጀነሬት አድርጎልኛል ማለት ነው። እዩት፣ የሶስተኛውን ጀነሬት አድርጎልኛል። ከዚያ እዚህ ጋር ያለችውን ፔስት አድርግና የአራተኛውን ኢሜጅ ጀነሬት እንዲያደርግልኝ እሰጠዋለሁ። እዚህ ጋር አንዱን አጠፋዋለሁኝ። የአራተኛውንም ጀነሬት ያደርግና ይጨርስና ከዚያ ቪዲዮአችንን ጀነሬት እናደርጋለን ማለት ነው። ያው እንደምታዩት የአራተኛውንም ጀነሬት አድርጎ ጨርሷል። አንዱን አጠፋዋለሁኝ፣ አንዱን አስቀምጠዋለሁ። ከዛ እንደዚህ አድርገን አራቶቹንም ጀነሬት አድርጋችሁ ከጨረሳችሁ በኋላ ግልጽ ነው ብዬ አስባለሁ። እናንተ 12 ነው የሚኖራችሁ። እኔ አራቱን ያሳየኋችሁ ቪዲዮ እንዳይረዝም ነው። ዘንድ ከዚህ እናደርጋለን። እንደዚህ አድርገን ከሰራን በኋላ ወደ ቪዲዮ እንቀይረዋለን። ከታች ከቀድሞ ሴቲንጎች እንገባለን። እዚህ ጋር ቪዲዮ የሚለውን እንመርጣለን። እዚህ ጋር 9 በ16 መሆኑን ቸክ አድርጎ ከታች 4 ሰከንድ፣ 6 ሰከንድ፣ 8 ሰከንድ የሚል አለ። 8 ሰከንድ የምትለውን እንመርጥለታለን። ከታች ደግሞ 1x 3 የሚል አለ። የመጀመሪያውን x1 የምትለውን እንመርጥለታለን። ይሄ ማለት አንድ ቪዲዮ ብቻ ጀነሬት እንዲያደርግልን። አንድ ቪዲዮ የመረጥኩት ምንድነው ፍሎ ኤአይ ጀነሬት የሚያደርግላችሁ በአንድ ኢሜል 4 ቪዲዮዎችን ብቻ ነው። ስለዚህ ምን እናደርጋለን? እነዚህን 4ቱን ቪዲዮ በአንድ ኢሜል ጀነሬት እናደርግና በሌላ ኢሜል ደግሞ ሌላ እነዚህን ሌሎችን የሚቀሩንን ጀነሬት እናደርጋለን ማለት። እናንተ ምን ታደርጋላችሁ? ከ1 እስከ 4 ያለውን በአንድ ኢሜል ጀነሬት ታደርጋላችሁ ቪዲዮውን። ከ5 እስከ 8 ያለውን ደግሞ በሌላ ኢሜል ጀነሬት ታደርጋላችሁ። እናንተ ብዙ ኢሜል መክፈት አለባችሁ። እኔ ወደ 10 ነው 11 ኢሜል አለ ለኤአይዎች ብዬ የከፈትኩት ማለት። እናንተም እንደዚህ ያያረጋችሁ ትከፍታላችሁ ማለት ነው። ኢሜሎችን ከፍታችሁ እየቀያየራችሁ ትጠቀማላችሁ። እንዴት አድርጋችሁ ነው የምትቀይሩት?
እዚህ ጋር እንደምታዩት እዚህ ጋር ዋይ የምትላለች እኔ እቺን አንድ ጊዜ ትጫኑታላችሁ። ከዚያም እዚህ ጋር ያመጣላችኋል። እዚህ ጋር ሳይን አውት የሚለውን ስትጫኑ በቀጥታ ወደ ሌላ ኢሜል ይወስዳችኋል፣ ወደ ራሳችሁ ኢሜል። በዛኛው ኢሜል ትገቡና አሁን እንዲያሳዩዋችሁ ጀነሬት ታደርጋላችሁ ማለት ነው። ከዚያ እንደዚህ አድርጋችሁ ካስተካከላችሁ በኋላ የቪዲዮውን ሴቲንግ ወደ ቻትጂፒቲ ትመለሱና ወደ ታች ዝቅ ዝቅ አድርጋችሁ እንደምታዩት ቪዲዮ ፕሮምፕትስ የሚላል ይሄን ቪዲዮ ፕሮምፕትስ የሚለውን የመጀመሪያዋን ሰሌክት እናደርግና ለፍሎ ኤአይ ወስደን እንሰጠዋል ማለት እንደምታዩት ሰሌክት አደረኩኝ። ከዚያ ለፍሎ ኤአይ ሰጥቻለሁኝ። ከዚያ ይችን የመጀመሪያውን ቪዲዮ ፕሮምፕት ለመጀመሪያው ፎቶ ነው የምሰጠው። ይችን ሰሌክት አደርጋለሁኝ። እዚህ ጋር እንደምታዩት አኒሜት የምትላለች እሷን አንድ ጊዜ ስጫናት ከታች ያወርደዋል ማለት ነው። ከዚያ ፔስት አደረግና ያመጣሁትን የቪዲዮ ፕሮምፕት እዚህ ጋር ያለችውን ቀስቷን ስሰጠው በቀጥታ አንድ ቪዲዮ ጀነሬት ያደርግልናል ማለት ነው። ከዛው አሁንም ወደ ቻትጂፒቲ እንመለስና የሁለተኛውን የቪዲዮ ፕሮምፕት ኮፒ እናደርግና የመጀመሪያው ከጨረሰልን በኋላ የሁለተኛውን የቪዲዮ ፕሮምፕት ሰጥና እንጨርሳለን ማለት ቪዲዮአችንን። ያው እንደምታዩት የመጀመሪያውን ጀነሬት እያደረግልኝ ነው። ጀነሬት እስከሚያደርግ ድረስ አንዳንድ ነገር ልበላችሁ። ብዙ ቪዲዮዎችን ስለምንሰራ እንደዚህ አይነት ቫይራል የሚወጡ ቪዲዮዎችን ፎር ፍሪ ነው የምንሰራው። ቀጣይ ደግሞ በጣም ተአምር የሚያስብላችሁ ቪዲዮ አለኝ፣ እሱን ይዤላችሁ እመጣለሁ። አሁንም ሰብስክራይብ አድርጉት፣ ቴሌግራሙ ደግሞ ጆይን አድርጉት። አሪፍ ቪዲዮዎችን እየሰራን በእርግጠኝነት ዶላር እንደምንሰራ እርግጠኛ ነኝ። አሁን የመጀመሪያው ጨርሶልናል፣ ላሳያችሁ። እዩት፣ አያችሁት? አሜዚንግ ነው ጋይስ፣ አሜዚንግ ነው። በቃ ከዛ እንደዚህ አድርጋችሁ ጀነሬት ታደርጋላችሁ። ቅድም እንዲያሳየዋችሁ እዚህ ጋር 3 ነጥቧን ትነካላችሁ። ከዚያ እዚህ ጋር አኒሜት የምትላለች እሷን አንድ ስትጫኑ ከታች ኢሜጅ ወርድላችኋል። እዚህ ጋር ቅድም ያሳየዋል የቪዲዮ ፕሮምፕት ነው የምትጫኑ። ፔስት አደርግለታለሁ። እቺን ቀስ ነካለሁ። የሁለተኛውን ቪዲዮ ጀነሬት ያደርግልኛል ማለት። ከዚያ አሁንም ወደ ቻትጂፒቲ እንመለስና የሶስተኛውን የቪዲዮ ፕሮምፕት ኮፒ ያደርጋለሁ። ወደ ፍሎ ኤአይ ሄድና የሁለተኛውን ጀነሬት አድርጎ ሲጨርስ እሰጠዋለሁ። እንጨርሳለን ማለት ቪዲዮአችንን። የሁለተኛውን ደግሞ ጀነሬት አድርጎ ጨርሶልና ላሳያችሁ። የሁለተኛውን አያችሁ ጋይስ፣ ቤዝ የምር በቃ የሁለተኛውን እንደዚህ አድርጎ ጀነሬት አድርጎልናል። ከዚያ ቅድም እንዳሳያችሁ የሶስተኛውን ቪዲዮ ፎቶ አንድ ጊዜ ነካታ አኒሜት የምትለውን እንጫና እዚህ ጋር ፔስት እናደርጋለን፣ እዚህ ጋር እንሰጠዋለን። ከዚያ የሶስተኛውን ቪዲዮ ይሰራልናል ማለት ነው። እናንተ እንዳትሳሳቱ 12ቱንም ጀነሬት ስታደርጉ ሲኩዌንስ እንዳትሳሳቱ በትክክል ጀነሬት ታደርጉታላችሁ ማለት ነው። ከዚያ የሶስተኛውን ጀነሬት እስከሚያደርግልን ድረስ ወደ ቻትጂፒቲ እንመለስና የአራተኛውን የቪዲዮ ፕሮምፕት እዚህ ጋር ሰሌክት እናደርግና ኮፒ እናደርጋለን። የሶስተኛውን ጨርሶ ከሆነ ነውና እንሰጠዋለን የአራተኛውን ማለት ነው። ያው እንደምታዩት የሶስተኛውንም ጀነሬት አድርጎ ጨርሶልናል። ላሳያችሁ። የሶስተኛውን እንደዚህ አድርጎ ጀነሬት አድርጎ ከጨረሰልን ደግሞ የአራተኛው ደግሞ እዚህ ጋር የሶስተኛውን እንጨናለን። ምንም ተመሳሳይ ነው። እስካሁን እንዳሳየዋችሁ ኮፒ ፔስት እያደረጋችሁ መስራት ነው። ምንም የሚካበር ነገር የለውም። ዘንድ የአራተኛውም እንደዚህ አድርጎ ጀነሬት ያደርግልናል። ከዚያ ጀነሬት ያደረግናቸውን ደግሞ ዳውንሎድ እናድርግና በካፕከት ኢዲት አድርገን ከጨረስን በኋላ ቪዲዮአችንን እንጨርሳለን ማለት ነው። ከዚያ ዳውንሎድ ማድረግ ከፈለጋችሁ እንዳልኳችሁ እቺን አንድ 3 ነጥቧን ትነካላችሁ። ከዚያ ዳውንሎድ የምትላለች አንድ ትጫኑና ከታች 720p የሚለውን ስትጫኑ ዳውንሎድ ያደርጋላችኋል። ሁሉንም እንደዚህ ያደርጋችሁ 3 ነጥቧን ትነካላችሁ። እዚህ ጋር ዳውንሎድ የሚለውን ትጫናላችሁ። 720p የሚለውን ስትጫኑት ዳውንሎድ ያደርግላችኋል። እንደምታዩት ዳውንሎድ እያደረገ ነው። ከፋይላችሁ ገብታችሁ ስታዩት ታገኙታላችሁ። እዚህ ጋር ዳውንሎድ የምትላለች አንድ ጊዜ እንጫናታለን። በቃ ጀስት ዳውንሎድ ያደርጋል ማለት ነው። ከዚያ የአራተኛውን ይጨርስና ዳውንሎድ አድርገን ያው እንደምታዩት የአራተኛውንም ጀነሬት አድርጎ ጨርሶልና እቺን 3 ነጥብ አንድ ጊዜ ነካለን። እዚህ ጋር ዳውንሎድ የሚላለ ዳውንሎድ እናደርገዋለን ማለት ነው። ከዚያ ቀጥታ እንደዚህ አድርገን ቪዲዮአችንን ጀነሬት አድርገን ከጨረስን በኋላ የአምስተኛው ስቴፕ ደግሞ ምንድነው? ቪዲዮ ኤዲት እናደርጋለን። አብዛኞቻችሁ እንግዲህ ቪዲዮ ኤዲት የሚመቻችሁ በካፕከት አፕሊኬሽን ስለሆነ ቀጥታ ወደ ካፕከት አፕሊኬሽን ሄድና ቪዲዮአችንን ግጥምጥም አድርገን ሰዎችን አትራክት በሚያደርግ መልኩ ኤዲት እናደርጋለን። ከዚያ ቀጥታ ወዴት እንሄዳለን? ካፕከት አፕሊኬሽን ከፍታለን። ያው ካፕከት ኢንተርፌሱ ካሁን በፊት ታውቁታላችሁ ብዬ እገምታለሁ። ከዚያ እንደዚህ አድርገን ከከፈትን በኋላ ወደ ፋይላችን ሄድና ዳውንሎድ ያደረግናቸውን ቪዲዮዎችን ሰሌክት አድርገን እናስገባለን ወደ ካፕከት ማለት ነው። ከዚያ በፊት ግን ወደ ካፕከት ቪዲዮአችንን ከማስገባት በፊት ይችን እንትን ብትጠቀሟት በጣም መክራችኋለሁ። እንደምታዩት እቺ ግሪን ስክሪን ነች። እሷም ታረጋላችሁ ሞር አትራክት ታረጋለች ወይም ፕሮፌሽናል ታስመስላችኋል። እቺን አንድ ጊዜ ሰሌክት እናደርግና አስገባላችኋለሁ። ከፈለጋችሁ ከቴሌግራም ላይ አስቀምጥላችኋለሁ። ምንም እንዳታስቡ። ዘን እቺን ካስገባሁ በኋላ የተወሰነ ሳብ አደርጋታለሁ። ከዚያ ሬሾ እዚህ ጋር ሬሾ የሚለውን ትነካላችሁ። በእናንተ ሬሾ ጋር እኩል በኩል መሆኑን ሜክ ሹር እርግጠኛ መሆን አለባችሁ። እዚህ ጋር 9:16 የሚለውን ትመርጣላችሁ። ከዚያ እንደዚህ አድርጋችሁ ካስገባችሁ በኋላ ቀጥታ
እያንዳንዱ እናንተ ስቴፕ ባይ ስቴፕ ታስገቡታላችሁ። ድብልቅልቅ ብሎ እናንተ ቪዲዮአችሁ እንዳይረብሻችሁ የመጀመሪያውን ካስገባችሁ በኋላ እንደምታዩት አራቱንም እንደዚህ ያደርጋችሁ ትደረድራላችሁ ማለት ነው። ከዛ እንደምታዩት ሁሉንም አስገብቼ ጨርሻለሁ። አራቱንም እንደዚህ እያደረጋችሁ እናንተ 12ቱንም በትክክል ሲኩዌንሱ በጠበቀ መልኩ በትክክል ትደረድሯቸዋላችሁ ማለት ነው። ከዚያ ፕሮፌሽናል ማድረግ ከፈለጋችሁ እንዳልኳችሁ ምን ታደርጋላችሁ? እዚህ ጋር አንድ ጊዜ ቪዲዮአችሁን ሰሌክት ታደርጋላችሁ። ግሪን ስክሪኑን ከጀርባ ያለው እናጠፋዋለን። ከዚያ እንደዚህ አድርጋችሁ ሰሌክት ካደረጋችሁ በኋላ እዚህ ጋር ሪሙቭ ቢጂ የሚላል እሱን አንድ ጊዜ ትጫናላችሁ። ከዚያ ክሮማኪ የምትላለች እቺን ክሮማኪ የምትለውን ታባራታላችሁ። እዚህ ጋር የስክሪፕቶ ምልክቷን ሰሌክት ታደርጉና ምን ታደርጋላችሁ? ከቪዲዮአችሁ ላይ ወስዳችሁ ስታደርጓት በቀጥታ እንደምታዩት ግሪን ስክሪኑን ያጠፋና የባክግራውንዱን ይችን ያስቀምጥላችኋል። ከዚያ አራቱንም ወይንም የእናንተ 12ቱ ስለሆነ 12ቱንም በዚህ መልኩ ታስቀምጡታላችሁ ማለት ነው። ከዚያ እኔ ላድርግና ነው ማለት ነው። ከዛም እንደምታዩት የአራቱን ባክግራውንዱ እንደዚህ አድርጌ ጽድት አድርጌ አጥፍቼ ጨርሼዋለሁ ማለት ነው። እናንተ 12 ቪዲዮ ነው የሚኖራችሁ። 12ቱንም አሁን ባሳየኋችሁ መልኩ ትሰሩታላችሁ ማለት ነው። ከዚያ እንደዚህ አድርጋችሁ ከጨረሳችሁ በኋላ አንዳንድ እዚህ ጋር ትራንዚሽን ማስገባት ትችላላችሁ። ትራንዚሽን ማለት ከአንድ ወደ አንዱ ሲሄድ ብዙም እንዲያስነቃባችሁ ትራንዚሽን ስትጠቀሙት እሱ በደንብ ያሳምርላችኋል። ስለ ቪዲዮ ኤዲቲንግ የሰራኋ ቪዲዮ ስላለች እዚህ ጋር አስቀምጥላችኋለሁ። በዚህ መሰረት ሂዳችሁ አይታችሁ ይሄንም በትክክል ትሰሩታላችሁ ማለት ነው። ከዚያ እንደዚህ አድርጋችሁ ከጨረሳችሁ በኋላ 12ቱን ቪዲዮ ምን ታደርጋላችሁ? ኤክስፖርት ማድረግ ነው። ምንም የሚካበር ነገር የለውም። እዚህ ጋር ኤክስፖርት የሚለውን ትጫናላችሁ። እዚህ ጋር 1080p ሁለተኛው ሪኮመንድድ ሶስተኛው ደግሞ H264 MP4 መሆኑን እርግጠኛ ሁኑ። 30 ፍሬም ፐር ሰከንድ መሆኑን እዚህ ጋር ቼክ ታደርጋላችሁ። ከዚያ እንደዚህ አድርጋችሁ እነዚህን አስተካክላችሁ ከጨረሳችሁ በኋላ ምንም የሚካበር የለውም። እዚህ ጋር ኤክስፖርት የሚለውን ስትጫኑት ወደ ፋይላችሁ ዳውንሎድ ያደርግላችኋል። ከዚያ ዳውንሎድ ያደረገው ወደ ቲክቶክም ሊሆን ይችላል፣ ወደ ዩቲዩብ ሊሆን ይችላል። ጭናችሁ እናንተ በቲክቶክም በዩቲዩብ ዶላሮችን መቸብቸብ ትችላላችሁ ጋይስ። ስለዚህ አሁን ኤክስፖርት ያደረግነውን ቪዲዮ የሰራነውን ቪዲዮ ላሳያችሁና የስድስተኛዋን ዋናዋን ቲፕ ነግራችኋለሁ ማለት ነው። አያችሁ ጋይስ፣ እንደዚህ ያርጋችሁ ታዲያ በነፃ ኤአይ ዶላር መስራት አትችሉ? እንደዚህ ያርጋችሁ ስቴፕ ባይ ስቴፕ 12ቶች ደግሞ ስትሰሩ በደንብ ፉል ስለሚኖረው አሪፍ ቪዲዮ እንደምትሰሩ እርግጠኛ ነኝ። ወደ ስድስተኛው ስቴፕ እንሂድና የመጨረሻ ቪዲዮአችንን እንጨርስ። የስድስተኛው ምንድነው? ኮንሲስተንሲ ያስፈልጋችኋል ጋይስ። እኔ 5 ወር የፈጀብኝ እየወደኩ እየተነሳው ነው። ስለዚህ እናንተ የማሳያችሁን ነገር ስቴፕ ባይ ስቴፕ በትክክል እየሰራችሁ በኮንሲስተንሲ ነው መስራት ያለባችሁ። ዩቲዩብ እና ቲክቶክ በይበልጥ መስራት ከፈለጋችሁ በትዕግስትና በኮንሲስተንሲ ነው መስራት ያለባችሁ። አንድ ቪዲዮ ለቃችሁ 5፣ 6፣ 10፣ 15 ቪዲዮ ሰርታችሁ አልታየልኝም ወይንም ለምን እስካሁን ይሄን ያህል ሰብስክራይብ ይሄን ያህል ፎሎወር አላመጣሁም እንዲያትሉ፣ በኮንሲስተንሲ ዝም ብላችሁ ከእናንተ የሚጠበቀው በደንብ ሰዎችን የሚስብ መልኩ ኤዲት እያደረጋችሁ እየሰራችሁ ቪዲዮዎችን አሪፍ አትራክት የሚያደርግ ቪዲዮዎችን እየሰራችሁ ነው መልቀቅ ያለባችሁ። ኮንሲስተንሲ ከምላችሁ በላይ በጣም ያስፈልጋችኋል ማለት ነው። በቀጣይ አሪፍ ቪዲዮ ሰራላችኋለሁ። ሜክ ሹር እዚች ጋር ደግሞ ማስቀምጥላችሁ ቪዲዮ አለች፣ እሷን ይዋት። በቀጣይ ቪዲዮ ሰራላችኋለሁ። ሰብስክራይብ ማድረግ እንዳይረሳ፣ ቪዲዮውን ላይክ አድርጉት። ቴንኪው